ሰላም ውድና የተከበራችሁ የዘሪቱ ሎቭ ዲዛይነር ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ለምንም አይልም እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም ነው። እንደተለመደ ዛሬ እንደዚህ ውብ ሆኖ በጣም በሚያማምሩ ቀሚሶች ወደ እናንተ ከች ብያለሁ ማለት ነው። ትንሽ ቪዲዮ ከፖስትኩኝ ቆየት ብያለሁ። ባይዘዌ አብዛኛው ጊዜ ስለማይመቸኝ ቪዲዮዬን ኤዲት አድርጌ እንትን ላረገዋለሁ፣ ፕራይቬት ላረገዋለሁ እና እነሱ እንደሱ ናቸው የሚጠቅሙኝ። እንደዚህ በፍሪ በሆንኩበት ታይም ኤዲት አድርጌ አዘጋጅቼ ፕራይቬት ላይ አድርጌ ያስቀምጣል። እነዚህ አይነት ቪዲዮዎችን እንመለቀው። ዛሬ ደግሞ አዲስ የሆነ በጣም የሚያምሩ ፋሽን እና ጊዜን በሚያዋክል በጣም ምርጥ የሆኑ ያው እናንተ ማስተያየት እየሰጣችሁልኝ ነው። እኔም ደግሞ በጣም ያምራሉ ብዬ ውስጤ ደስ ብሎኝ ኤዲት ማድረጋቸው ልብሶችን ነው ወደ እናንተ ማድረስላችሁ። ውድና የተከበራችሁ የዘሪቱ ሎቭ ዲዛይነር ቻናል ቤተሰቦቼ እኔ የምለው ነገር የለኝም። እግዚአብሔር ይባርካችሁ። እንኳንም ኢትዮጵያዊ ሆንኩኝ፣ እንኳንም ሶሻል ሚዲያ ተጠቃሚ ሆንኩኝ እና መልካም ነገር ስትጠቀሙ መልካም ሰዎች ይገጥማሉ። በዛም ልክ ተሳዳቢዎችም አሉ። እኔ ግን ቦታ አልሰጥም ለተሳዳቢዎች፣ ለእነሱ እግዚአብሔር ልቦና ይስጣቸው። ስለዚህ ወደ ስራዬ ልግባና ዛሬ እንደዚህ ውብ የሆኑ አብዛኛው ልብሶች የምለቅላችሁ በጣም በተለይ በቲቪ እንደዚህ በትልልቅ ነገር ስታዩ በጣም ነው የሚያምሩ ቀሚሶቹ። በአካልም ደግሞ ኦርደር ረገት የተለያየ ሀገር ኦርደር የምታደርጉ ውድ የተከበራችሁ የዘሪቱ ሎቭ ዲዛይነር ቻናል ከስተመሮች የአሜሪካ፣ ካናዳ፣ ለንደን፣ ጣሊያን፣ አውሮፓን፣ ጀርመን እና አሁን ደግሞ ወደ ሳውዝ አፍሪካ አብዛኛ ከስተመሮች እየመጡልኝ ነው። እጅግ አድርጌ ያመሰግናለሁ። የገዛችሁልኝ ደግሞ አስተያየታችሁን እየሰጣችሁ ነው። እጅግ አድርጌ ያመሰግናለሁ። ከዛም ባሻገር ደግሞ ያው አንዳንድ ነገሮችን ማሳወቅ የምፈልገው ነገር ምንድነው፣ ልብስ ኦርደር ማድረግ ብቻ ሳይሆን ምክንያቱም ምናልባት ድምፄን ልብ ብላችሁ የሰማችሁ ልትጠቀሙ ትችላላችሁ። እናንተም መደክሙ እኔም አልደክሙ በውስጥ መስመር ሳስረዳችሁ እናንተም ስትረዱ ጊዜያችን አይባከንም ማለት ነው። ምን ለማለት ፈልጌ ነው፣ የራሳችሁ ሙሉ ሳይዛችሁን ልብስ ኦርደር ማድረግ መግዛት ብቻ ሳይሆን በተለይ በኦንላይን ኦርደር የምታደርጉ ሰዎች የሰውነታችሁን ሳይዛችሁን በስነ ስርዓት መለካት አለባችሁ። ከምንም በላይ ምንም አይነት ልብስ የራሳችሁን ልክክ ብሎ በእናንተ ሳይዝ የሚዘጋጅ ልብስ መልክ ራሱ የሌለ ልብስ ቢሆን ያምርባችኋል። ምክንያቱም በራሳችሁ ሳይዝ ነው የሚዘጋጅላችሁ ማለት ነው። ግን እያንዳንዱን ሳይዝ እንዴት ነው የምንለካው ብላችሁ ምናልባት ጥያቄ ለሚሆንባችሁ መለካት ማታውቁ ልብስ ቤት ሄዳችሁ መለካት ትችላላችሁ። ልብስ ቤት አቅራቢያ ላይ ከሌለ ደግሞ ፎቶዋችሁ መላክ ትችላላችሁ። በኦንላይን የሚገዛ ነገር ትልቁ ስህተቱ እሱ ነው። ሌላ እኛ ጋር ደግሞ ራሱ እናንተ የመረጣችሁት ከለር ራሱ ዲዛይን ካልሆነ በራሳችን ወጪ ነው የሚመለሰው። ምክንያቱም ስህተቱ የራሳችን ስለሆነ ማለት ነው። እና ከዚህ በፊት አንዲት እናታችን ወይም እህቴ ጡቷ አካባቢ ያዘርጉቷት ነበር። ይሄ ከምን ስህተት ነው? ከአለካክስ ስህተት ነው። ምክንያቱም እሷ ደረቷን አልለካችም። ሙሉ ደረታችሁ መለካት አለባችሁ። ጡንቻችሁ መለካት አለባችሁ። ጡንቻ ሊወፍር ይችላል፣ ሊቀጥን ይችላል። እንደውም እየቀጠነ ይሻላል ከወፈራ። እጃችሁ ጥብብ ብሎ በጣም ወጥሮ ያለ ልብስ አይበረክትም፣ ቶሎ ነው የሚያልቀው ማለት ነው። ስለዚህ ከዛም ባሻገር ደግሞ እንዴት ነው እኛ ጋር የሚደርስልን፣ እንዴት ነው እኛ ጋር የትኛው ሀገር መላክ የምትችው ብላችሁ ጥያቄ ለሚሆኑባችሁ ውድና የተከበራችሁ የዘሪቱ ሎቭ ዲዛይነር ቻናል ቤተሰቦቼ በዲኤችኤል ወይም በፖስታ ቤት ወይም ወደ እናንተ የሚመጣ ሰው ካለ በአየር መንገድ በኡስታዞች እንልካለን ማለት ነው። ኡስታዝ ነው የሚባለው አስተናጋጆች ማለት ነው፣ የአየር አስተናጋጆች። ስለዚህ በዛ መልኩ እናደርሳለን፣ የትኛውን ቦታ እናደርሳለን። ከዛም ባሻገር ደግሞ እንዴት ነው ክፍያው ምን ከፍለውስ በምን መልኩ ነው? እኔ ያለው ስደት ላይ ነው። ነገር ግን ያው ስልክ ካለ ምንም አይነት ዋናው ነገር የአእምሮ ስራ ነው። ምንም አይነት ስራ ለመስራት
ኢንትረስትድ ከሆናችሁ ማለት ተነሳሽነት ካለ የስራ ፍላጎት ካላችሁ በስልክ ብቻ በማይረባ ስልክ ምንም አይነት ስራ መስራት ትችላላችሁ። ዋናው ነገር ምን መሆን ነው? ጥበበኛ መሆን፣ የስራ ፍላጎት መሆን፣ ታታሪ ስራ መፍጠር፣ ጊዜያችሁን በአግባቡ መጠቀም። ምን መስራት አለብኝ? በምን መንጉ ነው የነገን ህይወቴ መለወጥ የምችለው? ዛሬ እኔ በነፃ ባገለግል ነገ ዛሬ የሰራሁት በነፃ ያገለግልኩት ስራዬ ነገ ውጤታማ ሊያደርገኝ ይችላል። ለሆነ ማለት እየደከማችሁ አይረባም እያላችሁ የሰራችሁ ነገር ነገ በሆነ አጋጣሚ ያ ነገር ጠቅሟችሁና ረቷችሁ ታገኙታላችሁ ማለት ነው። ስለዚህ ምንም አይነት ስራ ጊዜያችሁን ያላገባብ ከምታባክኑ በሚጠቅማችሁ ቦታ ጊዜያችሁን ካባከናችሁ ምንም አይነት ስራ ይሁን ምንም አይነት ስራ እውነቴን ነው የምላችሁ ነገ ጠቅሟችሁ ነው ያ ስራ የምታገኙት ማለት ነው። ስለዚህ ምን ለማለት ፈልጌ ነው በኢየሱስ ምን ለማለት ፈልጌ ነው እና እንደዚህ ልብሶችን ሀሳቤ አመለጠብኝ። ልብሶችን እንደዚህ ኤዲት አድርጌ በየጊዜ ፖስትላችኋለሁ ማለት ነው። አማርኛ አንዳንድ ጊዜ እንትን ይላል ይቅርታ ስለ አማርኛ ይቅርታ። እና ያው ምናልባት አማርኛ አንዳንድ ጊዜ እንትን ብዙ አስተያየት አንዳንድ የሚሰጡኝ አስተያየት ሪስ ራሱ ስትጽፊ ትክክል አይደለም፣ ሪሱን በደንብ አስተካክለሽ ጻፊ፣ ዋናው ነገር ሪስ ነው ብላችሁ አስተያየት የሰጣችሁ ውድ የተከበራችሁ የሀገሬ ጀጋግ የሆናችሁ ከስተምሮች ወይም ቤተሰቦች ያላችሁ ሪሱ ለራሴ ልክ ነኝ እኔ አጻጻፉ ልክ ነኝ። አፍ የፈታውበት ቋንቋዬ ሌላ ነው፣ አማርኛ አይደለም። ስለዚህ ከይቅርታ ጋር ይሄንንም ስለተጠቀምኩኝ ምናልባት ቅር የሚላችሁ ሰዎች ካላችሁ እና እኔ በራሴ አፈታትና በራሴ አተረጓጓም ምጽፈው አማርኛ ልክ ነው ለራሴ እና እናንተ ደግሞ አሻሺ ብላችሁ ጥያቄ የሚሆኑባችሁ ካላችሁ ለማሻሻል እሞክራለሁ። ስለዚህ ውድና የተከበራችሁ የዘሪቱ ሎቭ ዲዛይነር ቻናል ቤተሰቦቼ ሀሳብ ላስተላልፈላችሁ ነበረ። በማሉ ጠፋው ሀሳቡ። በየጊዜው እንደዚህ ውብ የሆነው በጣም ያማምሩ የሀበሻ ቀሚሶች ሀበሻነትን የሚገልጽ ማንነታችን የሚገልጽ ውብ የሆነው እውነት እኔ የምለው ነገር የለም። ብቻ እኛ ኢትዮጵያኖች እኛ ጥበበኞች ነን። እግዚአብሔር ሰላሙን ያወርድልን፣ አንድነታችን ያወርድልን። እንደ ሰውኛ እንድናስብ እግዚአብሔር ልቡን አይስጠን። ከምንም በላይ ሰው መሆን ይበልጣልና ለሰው ልጅ ደግሞ ንጹህ ፍቅር ያስፈልጋል፣ ንጹህ ሰላም ያስፈልጋል። ምንም ነገር ባይኖር ማለት ነው እና አገራችን ግን ሁሉ ነገር ሞልቶ ጥበበኛ ህዝብ ሞልቶልን፣ ፍቅር የሞላበት ህዝብ ሞልቶልን የጋራ ኑሮ መኖር የሚችሉ ህዝቦች ሞልቶልን፣ ግን ጠላት አንድ ነገር ሊከለክለን ያንን ነገር እንዳናሳካ በብዙ መንገድ ኢትዮጵያውያንን ያባላልና ይህንን ጠላት ደግሞ ሁላችንም በጸሎት በዱዓ እናጠፋለን ብዬ አስባለሁ። የድሮ ማንነታችን የሚመለስበት ዘመን ቅርብ ነው ብዬ አስባለሁ። ምክንያቱም ከምንም በላይ ማንኛውም አይነት ሰው መሆኑ ይበልጣል። እኔ አሁን እንኳን ኢትዮጵያዊ ቀርቶ የለም ማንኛውም ነጮቹ ራሱ ኩስስ ብለው ሲያይ መንገድ ላይ ሆነ ሲያሳዝኑ እውነት በእጅ ያለው ነው ማራገፈው። ይሄ ራሴን ማድነቅ ሳይሆን በቃ ማለት ሰው ከሆናችሁ ማንኛውም አይነት ሰው ስታዩ ውስጣችሁ ይንገሻገሻል እና የሆነ እኔ አላቅም እኔ ተሰጥቶኝ ነው ይሁን አላቅም እኔ ሰው የሆነ ነገር ሆኖ ካየው የእኔ ይቅርብኝ ነው ምን እኔ ዋ ጠጥቼ ውላለሁኝ ያለኝን አራግፌ ነው የምሰጠው። እግዚአብሔር ደግሞ የበለጠ ደግሞ ባይዘዌ ምናልባት መልእክቴን አስቀምጫለሁ ከዚህ በፊት እኔ እንደዚህ ሶሻል ሚዲያ ልጠቀም የቻልኩት ያለ ምክንያት አይደለም፣ በምክንያት ነው። ማንኛውም አይነት ሰው የራሱ የሆነ ህልምና ዓላማ ሲኖረው ወደ ማይፈልገው ፍላጎት ይገባል። ምክንያቱም ያን ነገር ለማሳካት ማለት ነው። እና ምንድነው እኔ ከልጅነቴን ጀምሬ መስጠት እፈልጋለሁ። በቃ መስጠት የምሰጠው ደግሞ ዝም ብሎ ሰው አይደለም። እግር የሌላቸው እጅ የሌላቸው የሚያዳምጣቸው ሰው ያጡ ብርድና ፀሐይ የሚበላቸው ሰው የገፋቸውን ሰው የረሳቸውን ሰው ቢረሳ እግዚአብሔር አይረሳም። ባይዘው የተገፋውን ሰው ደግሞ እግዚአብሔር ይሰበስባል። እንደዚህ አይነት ሰው እግዚአብሔር ይወዳል። እግዚአብሔር ሰጥቶኝ ብሰጥ እኔ በዚህ ምድር ላይ እኔ ሁል ጊዜ የሚኞቴ ምንድነው ልሰጥ ስጠኝ ነው የምለው። እኔ በቃ ባርከኝ፣ በምትባርክ እጅ ባርከኝ። ይሄ ቻናል ባይዘዌ የኔ ስም የራሴ ስም የኔነሽ ነኝ። ኖርማል ስሜ የኔነሽ ነው። ወላጅ ያወጣልኝ የትምህርት ቤት ስሜ ሳራ ነው። ግን ይሄ ዘሪቱ ሎቭ የሚለው ምናልባት ምክንያቱም ለወደፊት ይሄ በሰፊው በትልቁ የምሰራ ቻናል እና ዓለም አቀፍ የምሰራ የራሴ የሆነ ስራ ስላለበት ራሴን እንደዚህ እያስተዋወቅኩኝ
ግልጽ ሆኜ ለቤተሰቦቼ ወይም ለከስተመሮቼ መኖር አለብኝ ስራዬን ከሰራው አይቀር። ይሄ ስም ዘሪቱ ሎቭ ዲዛይነር የሚለው የእናቴ ስም ነው። እናቴ በህይወት የለችም። እናቴን በጣም ነው የምወደው። እናቴ የኔ ጀግናዬ ናት። እናቴ ባለውለታዬ ናት። ሳታርፍ ነው በምታርፍበት ቀን ከዚህ ምድር በሞት ያለፈችው እና የእሷን ውለታ የምከፍልበት ነገር አጣሁኝ። በቃ እኔ በደረስኩበት ቀን ነው እናቴ በህይወት ያጣኋት። እናቴን በጣም ነው የምወዳት። በጣም በጣም አሁን ማለት የሞተ ሰው ሲናፍቃችሁ ምን ማድረግ ትችላላችሁ? ምንም ማድረግ አትችሉም። ያው ማልቀሳችሁ አልቅሼ ነው የሚወጣልኝ እና ስለዚህ እናቴ መቃብሯንም ስፈልግ መቃብሯም የለም። ባይዘዌ አንዳንድ ሃይማኖት መቃብር አይወድም። እኔ በጌታ ነኝ እና መቃብሯን መጣሁኝ። ፎቶም አትወድም ነበር፣ ተነሳችን ፎቶም የላትም። እናቴን በምን ልርዳት? በምን ማለት እንዴት ላርክ? ስለዚህ በእናቴ ስም ትልቅ ድርጅት መክፈት ስለምፈልግ ወደ ውስጤ ላይ ደግሞ ያለው መሻት አለ። የወደቁትን የማንሳት፣ የተራቡትን የተራዙትን ማብላት ማጠጣት፣ ብቸኝነት የሚሰማቸውን ሰው የረሳቸውን ሰው የገፋቸው መሰብሰብ ይህ ህልሜ ነው፣ የልጅነት ህልሜ ነው እና ይህንን ህልሜ ለማሳካት ምን ማድረግ አለብኝ? ግዴታ ሶሻል ሚዲያ ተጠቃሚ መሆን አለብኝ። ምክንያቱም እኔ አንድ ነኝ። አንድ ሰው አንድ ነው። አንድ እጅ አጨበጭብ የሚባል ነገር አለ እና 50 ሎሚ ለ50 ሰው ጌጥ ነው፣ ለአንድ ሰው ሸክም ነው እንደተባለ ግዴታ እኔ ምንድነው መሆን ያለብኝ? ሶሻል ሚዲያ ተጠቃሚ መሆን አለብኝ እና ሶሻል ሚዲያ ተጠቃሚ መሆን ብርቅ ሆኖብኝ ወይም እንትን ለሌላ ነገር አይደለም በቃ እና ያንን ነገር ለማሳካት ግዴታ እንደኔ ነሰው በተለያየ መንገድ ያለፉ ሰዎች ብዙ አንዳንድ ጊዜ ሶሻል ሚዲያ ስትመጡ መወለድ ቋንቋ አይደለም ብላችሁ በቃ እንኳንም ሶሻል ሚዲያ ተጠቀምኩኝ ብላችሁ ራሳችሁ የምታስደስቱበት አንዱ መንገዱ ምንድነው? ይሄ ሶሻል ሚዲያ በጣም ጥሩ ነገር ነው። ለመልካም ነገር ከተጠቀሙ ማለት ነው። ስለዚህ ለወደፊት አብረን የምንሰራ ብዙ ነገር አለ። እናንተም ፑሽ አድርጉኝ። እኔ መልካም ነገር ልሰራ ነው ወደ ሶሻል ሚዲያ መጣሁኝ። ይህንንም ቢዝነስ ምሰራው ሰው ነኝ። ለውጥ ፈልጋለሁ። ብዙ ደረጃ መድረስ ፈልጋለሁ። ትልቅ ደረጃ እንደነገርኳችሁ ትልቅ ድርጅት በዚህ በእናቴ ስም መክፈት ፈልጋለሁ። ዘሪቱ ሎቭ ዲዛይነር ቻናልን አሳድጌ ማለት ነው። በእናንተ ብርታት እያሳደጋችሁልኝ ነው። ሼር እያረጋችሁ ላይክ እያረጋችሁ በጣም እይታ አለ። እግዚአብሔር ይመስገን። እጅግ አድርጌ ነው የማመሰግነው። ይህንን ዛሬ ልናገር የቻልኩት አንዳንድ ጊዜ ሶሻል ሚዲያ ስትጠቀሙ ከቤተሰብ የበለጠ ሰው ነው የምታገኙ እና ለእናንተ ይገባል። በቃ እያንዳንዱ ነገሬ ግልጽ አድርጌ ነው መኖር የምፈልገው ማለት ነው ለሶሻል ሚዲያ እና ስለዚህ ዛሬ ናክል ሂስትሪን ካወራውኝ ቀንጨብ አድርጌ አስቀምጫለሁ። እንደተለመደ እንዴት ነው ቀብድ የምናስገባው ብላችሁ ጥያቄ ለሚሉባችሁ ጀምሬ ነበር መሰለኝ፣ በመሀል ነው ያቋረጥኩት። ቀብድ የምታስገቡት መጀመሪያ ዋጋውን እንስማማለን። ዋጋውን ከተስማማን ከጨረስን በኋላ ሳይዛችሁን ትልካላችሁ። ሳይዛችሁን ከላካችሁ በኋላ በሳይዛችሁ መሰረት ዋጋውን እነግራለሁ። ከዛ በኋላ በግማሽ ፐርሰንቱን አካውንት ላይ ታስገባላችሁ። ከዛ ስራችን እንጀምራለን። የመላኪያና የኪሎ እራሳችሁ ነው የምትከፍሉት። ይሄንን ልታቁልኝ ይገባል ማለት ነው። ምክንያቱም አንዳንዶቹ አላወቃችሁም። የመላኪያና የኪሎ ቀሚስ እንደ ጥለት ነው ኪሎ የሚወስደው ማለት ነው። ስለዚህ አንድ ቀሚስ ወይም 1 ኪሎ ሊሆን ይችላል ወይም ግማሽ ኪሎ ሊሆን ይችላል። አብዛኛው ደግሞ ጥለት የሚመዝነው 2 ኪሎ 1 ኪሎ ሊሆን ይችላል እና እንደ ቀሚሶች ነው የሚመዘነው። ስለዚህ የማስመዘኛና የመላኪያ ኦርደር ያደረጋችሁ ከስተመሮቻችን ናችሁ የምትከፍሉት። ስለዚህ እነዚህን ልብሶችን ደግሞ እንዴት ነው የምናገኘው ብላችሁ ጥያቄ ለሚሆኑባችሁ አንድ ስልክ ቁጥሬን አሁን ታምፔል ስሰራ በታምፔል ጽፌ ያስቀምጣለሁኝ። ሁለተኛ ደግሞ በዩቲዩብ ዲስክሪፕሽን ቦክስ ላይ የቴሌግራም እና የተለያዩ ሶሻል ሚዲያ አፕሊኬሽን ሊንኮችን በዩቲዩብ ዲስክሪፕሽን ቦክስ ላይ አስቀምጫለሁ። በዛ ሊንኩን በመጫን ቴሌግራም ላይ መታችሁ የምትፈልጉት ማንኛውም አይነት እዚህ ጋር ማስተዋወቀውን የልብስ አይነቶችን ሾርት ስክሪን በማድረግ በውስጥ መስመር ፎቶውን ወይም ፒክቸሩን በመላክ የፈለጋችሁትን ልብስ ያላችሁበት ቦታ በታማኝነት እናንተ በምትፈልጉት ከለርና ዲዛይን
እናደርሳለን ማለት ነው። ስለዚህ ውድና የተከበራችሁ የዘሪቱ ሎቭ ዲዛይነር ቻናል ቤተሰቦቼ ዛሬ እንደዚህ ጽድት ያለ በጣም የሚያማምሩ ለየት ያለ የአበሻ ቀሚሶችና ለሚዜነትና ለሰርግ ለተለያየ ዝግጅት የሚሆን የልብስ አይነቶችን ነው ወደ እናንተ ይዤላችሁ መጣሁኝ። በየጊዜ እንደዚህ ዘመናዊና ጊዜያዊ እና ወቅቱን በሚያዋክል ፋሽን የሆኑ የአልባሳት አይነቶችን በተለይ የአበሻ ቀሚሶችን አበሻነት ውብ ነው ድምቀት ነው የሚለውን በዚህ በአበሻ ቀሚሶች በተለይ ዘንድሮ የሚመጡ ቀሚሶች ዋው የሚያስብሉ ገና ስታዩ ድንገት ግዢ ብሏችሁ ፑሽ የሚያረጋችሁ የቀሚስ አይነቶቹ ናቸው እየመጡ ያሉት። እናንተም ደግሞ ግዙ። ያው ሺህ ዓመት እንኖርም አይደል እንዴ? ሺህ ዓመት ስለማንኖር በቃ ላይፍ ኢዝ ሾርት እያላችሁ ፈታ ዘና እያረጋችሁ በየዓመት ባሉ እንደዚህ ልብሶችን ብዙ ልብሶችን ከምትገዙ የአበሻ ቀሚሶችን የትኛውን ቦታ ያስለብሳል። በተለይ እንግድነት የሆነ ትልቅ ዝግጅት ያለበት ቦታ ሰርግ ጋር እና ከዛም ባሻገር ቸርች ወይም ቤተክርስቲያን ለብሳችሁ ለመሄድ ድምቀትን የሚሰጥ አበሻነትን የሚገልጽ የልብስ አይነት ነው። ስለዚህ ውድ የተከበራችሁ የዘሪቱ ሎቭ ዲዛይነር ቻናል ቤተሰቦች በየጊዜ እንደዚህ ውብ ሆኖ ለህፃናትም ለየትኛውም ለሰው ልጅ ይዘጋጃል። ቀሚስ በምትፈልጉት ዲዛይን ወይም ተሰርቶ የተዘጋጀውን መግዛት ትችላላችሁ፣ ወይም ደግሞ እንደገና በአዲስ ማሸመንም ትችላላችሁ። ነገር ግን ሳይዛችሁን በደንብ መለካታችሁ እንዳትረሱ። ከዛም ባሻገር እንደዚህን ጥያቄዎችን ማስቀምጠው ለእናንተ ብዬ ነው። እኔ ምን ቸገረኝ ግን ስራዬ ይበላሻል ምን ቸገረኝ ካልኩኝ ከስተመር ማዘን አልፈልግም። በስነ ስርዓት ከስተመሮችን ማስተናገድ የከስተመርን ደስታ የከስተመርን እንዴት ከስተመር ምንድነው የሚፈልገው እንዴት ነው ስራዬን መስራት ያለብኝ ብዬ በደንብ አጥንቼ ነው ስራዬን መስራት መፈልገው ጥርት አድርጌ ማለት ነው። ስለዚህ ሳይዛችሁን በደንብ ተለክታችሁ መላክ አለባችሁ ወይም ፎቶአችሁን መላክ አለባችሁ። ከዛም ባሻገር ደግሞ የመላኪያን ራሳችሁን የምትችሉ እኛ የራሳችን የሆነ ካምፓኒ የለም፣ የግል ስራ ነው የምንሰራው። ካምፓኒ ነው በካምፓኒ የሚሆን ስራ ነው በፍሪ የሚደርስላችሁ ወይም ወደዚህ ወዳለው ያላችሁበት ሀገር ደርሶ የሚመለስ ሰው የለም። ስለዚህ የመላኪያና የኪሎ ራሳችሁ ነው የምትከፍሉ። በዚህ የተስማማችሁ ብቻ ነው በውስጥ መስመር እነዚህ ማስተዋወቃቸው ማንኛውም አይነት የቀሚስ አይነቶችን ሾት ስክሪን በማድረግ በተቀመጠ በዩቲዩብ ዲስክሪፕሽን ቦክስ ላይ በቴሌግራም እና በተለያዩ በዌብሳይቶች በአፕሊኬሽኖች በተቀመጠ በዩቲዩብ ዲስክሪፕሽን ሊንኮች ላይ በቴሌግራም በዋትስአፕ እና በኢሞም አለ። የተለያዩ የአፕሊኬሽኖች ሊንኮች በዩቲዩብ ዲስክሪፕሽን ቦክስ ስላለ እነሱም በመጫን ወደ ቴሌግራም ወደ ዋትስአፕ በመምጣት እነዚህ ማስተዋወቃቸውን የልብስ አይነቶችን በውስጥ መስመር መላክ ትችላላችሁ። ያላችሁበት ቦታ በታማኝነት እናደርሳለን ማለት ነው። ውድና የተከበራችሁ የዘሪቱ ሎቭ ዲዛይነር ቻናል ቤተሰቦች የዛሬ ቆይታ ይህንን ይመስላል። በቀጣይ ደግሞ በተለያየ ውብ ሆነው አዳዲስ በሆኑ ልብሶች ወይም ጊዜውንና ሰዓቱንና ወራቱን በሚያስመለክት ፋሽን በሆኑ በአልባሳት አይነቶች እስከምንገናኝ ድረስ እንደተለመደ ውዷን እናት ሀገራችን እግዚአብሔር በአራቱም ማዕዘን ሰላም ያርግልን እያልኩኝ ዛሬ ቆይታ ይህንን ይመስላል። ዘሪቱ ሎቭ ዲዛይነር ቻናልን አሁኑም ላይክ፣ ሰብስክራይብ፣ ሼር በማድረግ ለብዙዎች እንዲደርስ አበረታቱኝ። ያው አይከፈልበትም አይደል እንዴ? ማለት ሰውን ለመርዳት ሰው መሆኑ ብቻ ነው በቂ ነው ይባላል። እኔ በገንዘብ ስጡኝ አላልኩም። ቻናሌ ብቻ ቫናሪ ይውጣልኝ፣ ስራዬን በሰፊ ልስራ። ውስጤ ላይ የተቀመጠ ህልም ማሳካት እፈልጋለሁ። ይህንን አሳክቼ መሞት ነው የፈለገውና ይህን ነገር ሳላሳከም እኔ መሞት አልፈልግም። ስለዚህ አበረታቱኝ፣ አይከፈልበትም። እያሳደጋችሁልኝ ነው ደግሞ እግዚአብሔር ይስጣችሁ። እጅግ አድርጌ አመሰግናለሁ። ባላችሁበት ደጋግ የሆናችሁ ኢትዮጵያ ወገኖቼ ወይም ቤተሰቦቼ ከስተምሮቼ እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። ዓለምን ሁሉ እግዚአብሔር በራሱ ሰላም ይጠብቅ። ለሰው ልጅ በሙሉ ሰላም ብያለሁኝ። ስለዚህ ቆይታ ይህን ይመስላል። በቀጣይ ደግሞ ውብ በሆነው በተለያየ በአበሻ ቀሚሶች እስከምንገናኝ ድረስ እንደተለመደ መልካም ጊዜ ይሁንላችሁ። ባይ ባይ ብያለሁኝ።